እንግዲህ ዛሬ ገባ ሄጄ ነበር ነግራችኋለሁኝ። ይህች እንግዲህ 30 ብር ናት። ኪሎ 70 ብር ቀይ ስር ማለት ነው። ካሮት 70 ብር ካሮት፣ ቲማቲም 40 ብር ሩቡ 120 ኪሎ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የማሲ ተከታዮች እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ። እንዴት ናችሁ? ስጣፋ ጠፋሻችሁም እንዴ እናንተ? ኧረ ተው ተው ግን ኧረ ተው። ሰብስክራይብ ላይክ ሸር አድርጉልኝ። ተው ምን ትሆናላችሁ? እውነት እግዚአብሔርን ተው፣ አበረታቱኝ። እውነት አበረታቱኝ። በጣም እየከፋኝ ነው። የስደተኛ እህታችሁ አይደሉም እንዴ? ታበረታቱኝ። ምን ትሆናላችሁ? እናማ ገባ ሂጅ ነበረ እግዚአብሔር ይመስገን። ግን ሁሉ ነገር በቃ ሁሉ ነገር ውድ ነው። ግን እንደ ሁሉም ይኖራል። ሰው እንደዚህ እያለ እናንተን ያሸብራችኋል። እውነት ይቺ ዱባ አሁን ማለት ነው። ይቺ ዱባ ይቺ ማለት ነው ማለት እንተብላ እራሷ 20 ብር ናት። ግን ይቺ ያለው ትበቃለች። በደንብ ነው የማትበቅለው። 2 ለ3 በደንብ ትበቃለች ከሰላጣ ጋር በደንብ እና እናንተ ምንም እንትን አትበሉ፣ አትፍሩ። እኔም እርግጥ የመጣውም ይሄዳል። የመጣው ሲሄድ ደግሞ እናንተ ልባችሁ ይሄዳል። የመጣው ይሄድ ቢያንስ የመጣው የሚሄደው ብዙ ጥቅም አግኝቶ ነው። ለምን መሰለህ? አንደኛ አግብቶ ወልዶ ነው የሚሄድ። ገባችሁ? ሁለተኛ ደግሞ የኑሮን ውድነት አይቶ ከወዛ በኋላ ትምህርት ወስዶ ብሩን ሴቭ ያደርጋል። ይሄ ራሱ አንድ ጥቅም ነው። አባባሌ ገብቷችሁ አይደል? ስለዚህ እናንተ መታችሁ ህይወታችሁን እንትን ማለት ነው። ህይወታችሁን መኖር ነው ያለባችሁ። እስከ መቼ በሰው ሀገር? እስከ መቼ? በጣም እኮ ነው የሚከብደው። እግዚአብሔርን በጣም ያስጠላል፣ በጣም ይዘገንናል። ሁልጊዜ ሰው ሀገር የኗሪ አኗኗሪ ሲጀመር እናንተ አትኖሩም። ሰው ሀገር ላይ መኖር የምትጀምሩት ሀገራችሁ ላይ ነው። ሀገራችሁ ላይ ስትሆኑ ማለት ነው። ሀገራችሁ ላይ ስትሆኑ እግዚአብሔርን ቢኖራችሁ ራሱ ሰው ከእናንተ አይጠብቅም። ለምን? ኢትዮጵያ ነው የምንኖረው ከየት ታመጣልኝ ብሎ ስለሚያስብ የለኝም ብትሉ ራሱ እያላችሁ የለኝም ብትሉ ራሱ ሰው ይረዳችኋል ማለት ነው። አስ ግን የለኝም ሰው አይረዳችሁም። አውቃ ነው እንጂ እኔ እንትን እንዳል ነው እንጂ እንደዛ ነው የሚሉት። ያ ደግሞ መሆን የለበትም። ለምን ይሆናል? መታችሁ የራሳችሁን ህይወት መኖር። እውነቴን ነው የምላችሁ። የራሳችሁን ህይወት ስትኖሩ ደስ ይላል። ሰው ሰጣችሁ ታሰጣችሁት የራሱን ህይወት ነው የሚኖር። ዘወር ባያችሁም። ስለዚህ ብራችሁን ያዙ ነው እኔ እምላችሁ ማለት ነው። ውዶቼ ሰብስክራይብ ላይክ አድርጉልኝ። እግዚአብሔርን ተው። ምን ችግር አለው? ዩቲዩብ ቢከፍለኝ ምን ችግር አለው? ፌመስ ብሆን ምን ትሆናላችሁ? እግዚአብሔርን ተው፣ አበረታቱኝ። እኔ የዓመት ዋይፋይ ከፍዬ አንድ ጊዜ ሳይከፍለኝ ቀኑ እየደረሰብኝ እንግዲህ ሊዘጋብኝ ነው። ስለዚህ ከሚዘጋብኝ እናንተን ብትሉልኝ ብታበረታቱኝ። የሰው ቪዲዮ ሳመጣ ታዩልኝ አላችሁ፣ እይታ አለው። ግን እኔ ሁልጊዜ ማዋሸት ሰለቸኝ። ሁልጊዜ በሰው ቪዲዮ መምጣት ነው የሰለቸኝ። እስከ መቼ ደግሞ ራሱ ቪው ነው እንጂ ሰው ስለማያይልኝ አይቆጥርልኝም። በራስ እንትን ስትሉ እንትን ሲሆን ነው ጥሩ ማለት ነው። ስለዚህ ውዶቼ አበረታቱኝ። እውነት ተው አበረታቱኝ። ምን ትሆናላችሁ? ሰብስክራይብ ላይክ አድርጉልኝ እና እኔ ምን ለማለት ፈልጌ ነው፣ ህይወታችሁን ኑሩ። የኗሪ አኗኗሪ አትሆኑ ነው የምለው። ምክንያቱም ሁሉም ይኖራል። ሁሉም ቤተሰብን ብትሉት ማንም እናንተ እዚህ ከመጣችሁ ዘወር ባያችሁም ያሽመና የሆነ አብታጡ እንኳን ብሯ እንደዛ ዘርታ ዛሬ ምን አሁን አቀረ ነው እንጂ ለኛ አይደለ። በእኛ ምክንያት ነው እኛን እንደዚህ ያረግናት ራሱ ብለው አያስቡላችሁም። ስለዚህ ያን ነገር ደግሞ ታሳቢ ማድረግ አለባችሁ እናንተ ማለት ነው። እውነቴን ነው የምላችሁ። ታሳቢ ማድረግ አለባችሁ። ያ ጥሩ አይደለም። መታችሁ እንኳን
መጥቶ መሄዱ እንኳን ትልቅ ለውጥ ነው። ሰውን እየመጣን የሚሄዱ እርግጥ ኑሮ ከባድ ነው። ለአንድ ሰው ለባል ብቻ ከባድ ነው። እናንተ ካሰራችሁ ይከብዳል። መታችሁ ስራችሁ መጀመር ከወንድ ተለምኖ በጣም ነው የሚከብድ። ግጹን ስነግራችሁ ማለት ነው። እና ውዶቼ የምናችሁ ኑተሎና እዩት። ካያችሁት በኋላ ትሄዳላችሁ። አይታችሁት መሄድ ራሱ ትልቅ ነገር ነው። እና እንደዛ ነው የምላችሁ ማለት ነው። መሆን የለበትም። ለምን እንደዚህ ይሆናል? እስከ መቼ ማርያም ማሪ ትሆናላችሁ? ሰው እዚህ እናቴ ሰው እዚህ ይለብሳል ፏ ብሎ ነው የሚኖር። በቃ ሲያገኝ ያገኘ ሲያጣና አጣ ነው። አይጨናነቅም። ሰላሙን ቀርቶን ይዞ እንትን እኛ እዚያ ሰዓት እንኳን ቢኖረና ሃይምሯችን ሰላም የለውም። ይሄን ብር ለዚህ ላርክ፣ ይሄን ብር ለዚህ ላግየና። ምክንያቱም የምንኖረው ለብዙ ሰው ነው፣ ለራሳችን አንኖርም። ገባችሁ? ስለዚህ ያ ስለሚሆን እና እኔ የምላችሁ እንደዛ ነው መሆን የለበትም። እንደዛ አታርጉ፣ ተው ነው። አቤት እና ውዶቼ እንግዲያ መጥቶብኝ ነበረ። እንደዛ ነው እላችኋለሁኝ። ለዛ ነው ያቋረጥኩት እላችኋለሁ። ውዶቼ ማረቼ እና ያለው ነገር እንደዛ ነው። ቶሎ ወደ ሀገራችሁና ከዛ በኋላ ካልሆነ ታዲያላችሁ። የሚከለክላችሁ የለም፣ የሚከለክላችሁ ሰው የለም። ግጡን ስነግራችሁ ማለት ነው። እና እውነታው ይሄ ነው ያለው ነገር። እውነታ ይሄ ነው። ቶሎ ነው እመላችሁ ነው። እና ዱባ እየከተፍኩኝ ነው። ተያዘልሽ አሪፍ ከሰል ሸጣልንና ብዙ ነው ደግሞ ለኛ ብዙ አርጎን የሰጠን ምስኪን። እና ውዶች ሰብስክራይብ ላይ ካርጉኝ አበረታቱኝ። ፊቴም ነው ስለዚህ ደግሞ ተብኛው ነገር ኢትዮጵያ ስትመጡ ታቁራላችሁ። ምን ትላላችሁ? ግን ኖርማል ነው፣ ችግር የለውም። አታስቡ እሺ።